ዘጠነኛ ክፍል ከመግባቴ በፊት ቁርአን እንግዲህ እንደምታውቁት የምንቀራው እንዴት መሰላችሁ? ያው መሸምደድ ነው። ሚኒንጉን አናውቀውም። በዜማ በመናምን እንዴት ደስ እንደሚል በቃ ዜማው ሲነገር በጣም ውብ ነው። ረመዳን ላይ የሆነ አመት ዘጠነኛ ክፍል ገብቼ እነዚህ አሁን ያልኩሽን ጥያቄዎች ካነሳው በኋላ ረመዳን ላይ 30 ጁዝ ቁርአን በሙሉ ይቀራል። መስጊድ ላይ ይለቀሳል። ሁላ በተለይ ሌሊተል ቀድር እየተለቀሰ ነው የሚቀረው። አለቅስ ነበርና በጣም ፖይንቶች ማንሳት ጀምሬ አንድ ቀን መስጊድ ሲገባ መስጊድ በር ላይ መጽሐፍት እንደዘርግተው የሚሸጡ አሉ። አማርኛ ቁርአን የሚላየውና አንስቼ ማንበብ ከፍቼ ሳየው ነንሴንስ የሆነ ነገር ነው። ታውቂያለሽ? በጣም ስሜት የማይሰጥ ነገር ነው። ከዛ ይሄ ነገር ምናምን ብዬ ልክ ማታ መስጊድ ተራሃዊ ስንሰግድ የተቀራውን ቁርአን ሴቭ አድርግና እዛ ልጅ ጋር ምክንያቱም ግዙልኝ ማለት ቤት ገንዘብ ምናምን የለኝም። አማርኛ ቁርአን ሲባል መጀመሪያ አረብኛውን ቀራ ወደዛ ነው የምባለው። ልክ ዙሁር ልሰግድ መስጊድ ሲሄድ በዛው እዛ ጋር እንደሚያነብሰው ከፈት ታደርግና ማታ የቀራናትን ስከፍታ ሰዓት ይህ ምንድን ነው? በጣም ሾክድ ነው የሆንኩት። እያንዳንዱ ሙስሊም እመኑኝ፣ ይህንም ከልባችሁ ስሙ። እያንዳንዱ ሙስሊም እስኪ ሰላት ላይ የሰገድካትን ከ30 ጁዞች እያንዳንዷን ቁርአን ሄደህ በአማርኛ እያት። ሊትራሊ ስለምናለቀህ ነው የምትወጣው። ዛስ ዋይ በብዛት እኔ ብዙ ጊዜ ቀልድም ሊመስላችሁ ይችላል። እኔ ቁም ነገር ነው እየተናገርኩ ያለሁት የኔ ተርኒንግ ፖይንትም ስለሆነ ማታ እንግዲህ አስቡ ሰላት ላይ ሲቀራ የነበረውን ተበት ያዳ ሀቢላ ሀቢ ወተቦማ አግና አሁን ይህንን የቁርአን አያ ቀጥታ ሄጄ ልጁ ጋር ሄድና ከፈት አድርጌ ያነባታለሁ። ስከፍት ሰነበው የአቡላ ሁለት እጆች ከሰሩ፣ ሚስቱም ከሰረች። ምንድን ነው የጸለይኩት ማታ? ሂድ በእጅ ጨብጥ አርጩ ሚያዝ ሚስትህን ምታ ሲል ሄጄ ማታ በአረብኛ የተቀራውን ሄጄ እዛ ልጅ ጋር ሳየው ሾክድ ነው የሚደረገው። ምክንያቱም 30 ጁዝ ስለሚቀራ እያንዳንዱን ሳየው እውነት ለመናገር አንድም ህይወት ያለው ቃል አላገኘሁበትም። አንዲትም የምትረባ ነገር አላገኘሁበትም። በአማርኛ እያንዳንዱን 30 ሰግድ የሚቀራውን ቁርአን አንድ ሰው አስተውሎ በአረብኛ የቀራውን የሰገደውን ጸሎቱን አስተውሎ ሄዶ በአማርኛ ቢያየው እስልምና ሊትራሊ ነው ለቆት የሚወጣው። ሊትራሊ እመኑኝ። አንድ ሰው እስልምናን በሚገባው ቋንቋ በተረዳው ቁጥር ሄዶ ባነበበ ቁጥር እስልምናን ለቆ ነው የሚወጣው። ምን የሚሉት ጸሎት ነው ታዲያ ይሄ? የነብዩ መሐመድ ሚስቶች ከሞቱ አፈር ከሆኑ ስንት ዘመናቸው? እኔ ያንን ስቅስቅ ብዬ እያለቀስኩኝ በዜማ ሲቀራ ደስ ይለኛል። ሄጄ ትርጉሙን ሳየው ማንኛውም ሴት ራሷን ለነብዩ ያሳልፋ በሰጥ ከመመናን ውጭ ለአንተ ብቻ የተፈቀደ ነው። ይሄ ነው እንዲያስለቀሰኝ። እነዚህ በጣም ገብቼው ለጥያቄዎችን አንስቻለሁ። ለምንድን ነው በአማርኛ ማንሰግደው? ቁርአን ስንሰግድ ሰላት ስንሰግድ ምንቀራውን ለምንድን ነው በሚገባን ቋንቋ ማንሰግደው የሚል ጥያቄ ሁሉ አንስቼ ነበር። አይበቃም፣ ሐራም። እንዴት ነው እንደዚህ የምትጠይቀው? አትጠይቅ። የዚህን ያህል ራሱ መጠየቅ የለብህም። አትጠይቅ። ያከፍርሃል፣ ካፊር ትሆናለህ። አላህ የወደደውን አላህ እንደዚህ አድርጉ ብሏል ማድረግ ነው። አላህ እንደዚህ ሁኑ ብሏል መሆን ነው። ስለዚህ መጠየቅ አይቻልም። አትጠይቅ ነው የተባልኩት። ይሄ በጣም ፖይንት አውት አድርጌ ይህንን ጠይቅ ነበረ እና በራሴ እነዚህ ነገሮች ማምጣት ጀመርኩ እንጂ ከእናቴ ጋር የተገናኘ ምንም። እናቴ ነው ጥፋቷ ገብቷታል። ምን አይነት ሪሌሽን ማድረግ ከማይመስላት ጋር ማድረጓ እሱ ዋጋ አስከፍሏታል። በጣም ትልቅ ዋጋ ከፍላለች። እጅግ በጣም ብዙ ከምናገረው በላይ። አንድ እናት ብዙ ልጅሽን ተነጥቀሽ 16 17 ዓመት ሙሉ አይኑን ሳታይ ከአራስ ጀምሮ ይዞብሽ በፕሌን ላጥ ብሎ ጠፍቶ ምናምን ሲደብቅብሽ አስበሽ ይሆናል። በጣም ከባድ ነው። እነዛን ሁሉ ዋጋ አስከፍሏታል። ያ ያስከፈላት ደግሞ መጽሐፍ ቅዱሱን በደንብ ስለምታነበው የእግዚአብሔርን ቃል ተላልፋ በራሷ መንገድ መሄዷ ነው። ያ ስሜት ሊኖር ይችላል። ስለ ክርስትና ግን ስለ እስልምና ግን ዲፕ ገብታ እስልምና ይሄ ነው አንድም ቀን ተናግራኝም አስተምራኝም አታውቅም። ክርስትናን መጽሐፍ ቅዱስን እያነበብኩ ነው። አዲስ ኪዳን ምንም ባንበበው ዛሲት ይሄ ብቻ ነበረ በእኛ መሀል የነበረው ማለት ነው። ራሴ በራሴ ግን ጥያቄዎችን ማንሳት ጀመርኩኝ። ትልቁ ትምህርቴ ነው። በቃ ጎበዝ ተማሪም ስለነበርኩ እንዴት የሚለው ጥያቄ መሰረታዊ ፖይንቴ ነው። ታሪክ የማያውቀው ያልተረጋገጠ
ነገር ነብዩ መሐመድ ነግረውን ክርስትናው ጋር ሲመጣ የሌለ ውሸቶችን ሳገኝ ለምን ተዋሸው? ስለዚህ ኤቭሪቲንግ ውሸት ነው ማለት ነው። እንዴት ታሪክ ሊያውቀው አይችልም? ስለ ክርስትና የነገረኝ ባይብል ላይ ያለውን ስደመዩ ሰው ነው የሚያመልኩት ተብዬ እዛ ጋር ግን ሰው የሆነን አምላክ ነው የምናመልከው ሲሉ አላህ የሚባል አካል ሆኖ እንዴት ይህን ሊያውቅ አልቻለም? እንዴት ይህን ሊነግረኝ አልቻለም? አትሊስት እውነተኛውን ነገር ነግሮኝ ቢሆን ኖሮ ትክክል ነው ትክክል አይደለም ሌላ ጉዳይ ነው፣ ላደርገው እችላለሁ። ግን ሊትራሊ ውሸት ነበረና ለምን መዋሸቱ የዚህን ያልተፈለገ የዚህን ያለ ከጥላቻ የምሰበከው ለዚህ ነው ወደሚለው አይኔን መግለጥ ጀመርኩ ማለት ነው። አይኔን መክፈት ጀመርኩ፣ ጥያቄዎችን ማንሳት ጀመርኩኝ። በእንደዚህ መልኩ ነው ነፍሻ የነበረው ሂደቱ መነሻ። አይ ደስ ይላል ዴባዬ፣ በጣም ደስ ይላል እውነት። ማለት የሆነ እኔ አንድ ሁሌ